የመሰለ አልጫ ወጥ መስራት መመገብ ይፈልጋሉ? እንግዳውስ መኪያቲዩብን ላይክ እና ሼር ሰብስክራይብ በማድረግ ያበረታቱን፣ ይከታተሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የመኪያቲዩብ ተከታታዮች ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። ውዶቼ ወይ እንዴት ናችሁልኝ? ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ዛሬ አልጫ ወጥ አሰራር ይዤላችሁ መጥቻለሁ ማለት ነው። አብራችሁ ቆዩ። በመጀመሪያ ያው ሽንኩርት ከትፌ ሽንኩርቱን ካቁላለሁ በኋላ ከዛ ዘይት ጨምሬበት ነው ማለት ነው ውዶቼ፣ እና ተከታተሉ። አሁን ሽንኩርቱን በማቁላላት ላይ ነን ማለት ነው። እሺ የኔ ውዶች፣ አሁን ደግሞ ነጭ ሽንኩርቴን ጨመርኩበት ማለት ነው። ነጭ ሽንኩርትና ካሮት ጨመርኩበት ማለት ነው። አጋጣሚ ሆኖ ብዙም ካሮት አልነበረም፣ ያለችውን ጨመርኩበት ለማንኛውም። ከዛ ሽንኩርቱ ይሄንን ከመሰለ በኋላ እንትን ካለ ስል ካለ በኋላ ነጭ ሽንኩርቴንና ካሮቴን ጨመርኩ ማለት ነው የኔ ውዶች። እሺ የኔ ውዶች፣ ቅመም ደግሞ ይሄንን ቅመም ነው የምጨምረው። ይሄ ከሁሉም እንትን ያለ ነው እንግዲህ ሁሉ ነገር እርድ፣ ቁርንፍድ፣ ሁሉ ነገር ያለበት ቅመም ነው። ይሄንን ቅመም እጨምራለሁኝ ማለት ነው ቀጣይ። ከዛ ውዶቼ አሁን ቅመማችንን ጨምረናል ማለት ነው። ይሄንን ከሁሉም አይነት ያለውን ቅመም ጨምረናል። አሁን የቀረን እርድ እንጨምርበታለን፣ እርድ። ከዛ ውዶቼ ይሄንን ማጂ ደግሞ ጨምራለሁ ማለት ነው። ቆይ ላሳያችሁ። ይሄንን ማጂ ነው የሚባለው እዚህ፣ ይሄ ቅመም ነው ማጂ ይባላል። ይሄን ጨምራለሁ። ከዛ አሁን ጨማምረንበታል ማለት ነው ቅመማችንን ውዶችዬ። እንግዲህ ይከታተሉን። መኪያቲዩብን ላይክ እና ሼር ሰብስክራይብ አድርጋችኋል። ሰብስክራይብ እያደረጋችሁ አበረታቱኝ ሀገሬ ልጆች። እንደምን ነው እናንተ ፌመስ ካልሆንሽ አላችሁ፣ አበረታቱኝ እሺ። ይሄን የመሰለ አልጫ ልንሰራ ነው ዛሬ። እንግዲህ ተከታተሉን። እንግዲህ ተመልካቾቼ ቁሌታችን እንደዚህ ታቆላለን በኋላ አሁን ድንቹን እንጨምራለን ማለት ነው። ድንቻችንን ልንጨምር ነው። ይከታተሉ። በነገራችን ላይ ውዶቼ እናንተ ስትሰሩ መጀመሪያ ጥቅል ጎመኑን አስገቡ ማለት ነው። እኔ ቸኩዬ መጀመሪያ ይሄን አስገባሁ እንጂ መጀመሪያ መግባት ያለበት ጥቅል ጎመኑ ነው። ከዛ ድንቹ ነው የሚጨመረው ማለት ነው ውዶቼ። እና ውዶቼ ከዛ ድንቹን መጀመሪያ ድንቹን ነው የጨመርኩት። ግን እናንተ ስትሰሩ መጀመሪያ ጥቅል ጎመኑን ትጨምራላችሁ፣ ከዛ ድንቹን። እኔ ወዳው በላይ ነው ሁለቱንም ያደረኩት ማለት ነው። ከዛ ያው እንደዚህ አሁን ሁሉንም አቀላቅየዋለሁ ማለት ነው። አሁን ነው በደንብ አሁን በጥሬው በደንብ እንደዚህ እናቀላቅለዋለን። ሁሉንም ነገር ጨውም ሁሉንም ነገር አድርገን በደንብ እናቀላቅለዋለን በጥሬው፣ ምክንያቱም በኋላ ማማሰል አንችልም ማለት ነው ውዶቼ። እና እስኪ መኪያቲዩብን ላይ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ውዶቼ፣ ማሮቼ፣ የአገሬ ልጆች። እና ይሄን የመሰለ አልጫ
መስራት ከፈለጋችሁ እንደዚህ በቀላሉ ብዙ ወጪ የማያስወጣ ሰራላችሁ፣ ብዙ የማያደክምም ሰራላችሁ ማለት ነው ውዶቼ። እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ ያው ይሄን መብሰል ከጀመረ ማማሰል አይቻልም። ያኔ ምክንያቱም እንትን ይላል ያኔ እንዳይቦካ ማለት ነው። አሁን ሙሉ የነበረው ጥቅል ጎመን ራሱ እዛ ታች ደረሰ ያኔ እንትን ሲል ማለት ነው። አሁን ዝም ብዬ ቀስ ብዬ ነው እንጂ የምገለብጠው ማማሰል አይቻልም ማለት ነው። የኔ ውዶች አሁን ወደ መብሰሉ ነው፣ እየበሰለ ነው ማለት ነው። ትንሽ 1-5 ደቂቃ ብቻ ነው የቀረው። ያው በደንብ መብሰል ስለሌለበት አልጫ ስለሆነ ይሄን ይመስላል ማለት ነው የኔ ውዶች። የዛሬው አልጫ አሰራራችን ይሄንን ነው የሚመስል የኔ ውዶች፣ ማሮቼ፣ ፍቅሮቼ። ሰብስክራይብ አድርጉ፣ ላይክ አድርጉ። አይታችሁ ስጨርሱ ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ እሺ የኔ ውዶች። እናመሰግናለን የኔ ውዶች። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ የዛሬው የአልጫ ወጣችን ያው ሰራርቼ ስጨርስ ቃሪያ ከላይ ጣል ጣል ነው ያረኩበት ማለት ነው። ይሄንን መስሎ በስሎ ወጥቷል ማለት ነው። ካላስ አሁን ያው መብላት ነው እንጂ የቀረን በስሏል። ማሻአላ ተባረከላ። እንግዲህ ያው ይሄን መሰለ አልጫ ወጥ ሰርተናል ልጆቼ። መኪያቲውብን ደግሞ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ የሚወዱት አይከፈልበትም መቼስ እና ከልብ 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 ስለምታበረታቱኝ ደግሞ አመሰግናለሁኝ። በጣም ነው የማመሰግነው የሚወዱት። በያላችሁበት እሱ ይጠብቃችሁ። አመሰግናለሁ። ቻው